የርቀት ፍቅር የወሲብ አይነቶች። ብዙ አበሻዎች ይህንን ነገር አያውቁትም፣ ነገር ግን በጣም ሲፈልጉት እመለከታለሁ። እስቲ ዛሬ ስለ ወሲብ የርቀት ፍቅር በቻትና ቪዲዮ እንዴት እንደሚደረግ እኔ በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። ነገር ግን ከዚያ በፊት እዚህ ዩቲዩብ ቻናል የምትመለከቱት በሙሉ ከ18 ዓመታት በታች ከሆናችሁ ከዚህ ቪዲዮ መውጣት እንዳትረሱ ማለት ነው። ምክንያቱም አይጠቅማችሁም፣ አሳልፉት አሁኑኑ። ኦኬ እንቀጥል። ስለዚህ ብዙ አበሻዎች የማያውቁትን ነገር እና የሚፈልጉትን ነገር በዚህ ቪዲዮ የምነግራችሁ ይሆናል። እናንተ ብቻ መተግበር ነው የሚጠበቅባችሁ ማለት ነው። እንዴት አድርገን ወሲብ በርቀት ፍቅር እናድርግ ካላችሁ ዛሬ ትክክለኛው ቦታ ላይ ነው ያላችሁት ማለት ነው። ብዙም ግራ የሚገባ ነገር አይደለም። እኔ ቀለል አድርጌ የምነግራችሁ ይሆናል። ስለዚህ እዚህ ቪዲዮ ብዙ ትጠቀሙበታላችሁ። እስከ መጨረሻው ማዳመጥ እንዳትረሱ። እስከ መጨረሻው ካዳመጣችሁ እምንም አሪፍ የርቀት ፍቅር ይኖራቸዋል ማለት ነው። አይታችሁ ከሆነ ርቀት ፍቅር ላይ ብዙ ጊዜ የመሰልቸት ነገር ይመጣል። ይህም የሆነበት ምክንያት ምንም አዲስ ነገር ስለሌለው ነው። ምክንያቱም ሁሌ ስልክ ትደዋወላላችሁ፣ ሰላም ትባባላላችሁ፣ አለቀ በቃ ይሄ ነው። ነገር ግን ፍቅራችሁን እንዲያጣፍጥላችሁ ከፈለጋችሁ፣ በጣም ደስ እንዲል ያ ሰው እናንተን እንዲናፍቅ ከፈለጋችሁ ይህንን ግዴታ ማድረግ አለባችሁ ማለት ነው። በጣም የተካበደ ነገር አይደለም። ዛሬ ቀለል አድርጌ አሪፍ ቲፖችን የምሰጣችሁ ይሆናል ማለት ነው። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ስለዚህ ይህንን ቪዲዮ ላይክ በማድረግ እንጀምር። ቀጥታ ወደ ዛሬ ሀሳባችን እንግባ። ዛሬ የምንመለከተው እንዴት አድርገን በርቀት ፍቅር ወሲብ እናድርግ ነው። ስለዚህ የመጀመሪያ የሚሆነው ፎቶ መላላክ ነው። ይሄ በጣም ትንሽ የሚመስል ተራ የሚመስል ነገር ሊሆን ይችላል። ነገር ግን ለወንዶችና ለሴቶች በጣም እጅግ ጥቅም አለው። ምክንያቱም ያ ሰው ስለሚናፍቃችሁ ፎቶአችሁን በምትልኩበት ጊዜ ያ ሰው ጥሩ ስሜት ላይ እንዲሆን ያደርገዋል ማለት ነው። ስለዚህ እናንተ ይጠበቅባችሁ ነገር ቢኖር አምሮባችሁ ባላችሁ ነገር ፏ ብላችሁ ለዛ ሰው ፎቶ ተነስቶ መላክ ነው የሚኖርባችሁ ማለት ነው። ይህንን ካደረጋችሁ እመኑን ነው ምላችሁ፣ ፍቅራችሁን መቼም ቢሆን አታጡትም። ስለዚህ በርቀት ፍቅር ፎቶዋችሁን መላክ እንዳትረሱ ማለት ነው። ምንም አይነት ቦታ ሊሆን ይችላል፣ ውጭ ላይ ሊሆን ይችላል፣ ቤት ውስጥ ሊሆን ይችላል፣ የተለያየ ነገር እየሰራችሁ ሊሆን ይችላል። ብቻ ያ ሰው እናንተን እንዲያስታውስና እናንተን እንዲናፍቅ ስሜቱን ስለሚገፋፋው ይህንን ማድረግ እንዳትረሱ። ስለዚህ ፎቶ ላኩለት ማለት ነው፣ ወይም ላኪለት ማለት ነው። በሁለተኛ ደረጃ የተቀመጠው ጣፋጭ ቃላቶችን በመጠቀም የወሲብ ነክ ነገሮችን በማውራት ስለ ፍቅር እንዲቀሰቅስ ማድረግ ትችላለህ ማለት ነው። ስለዚህ ወድሻለሁ፣ አፈቅርሻለሁ ያ ሰውዬ የሚመቸውን ነገር በመመልከት አሪፍ ቃላቶችን በመናገር የዛን ሰው የወሲብ ማነቃቃት ትችላላችሁ ማለት ነው። ስለዚህ በትንሽ ነገር ሰው ልጅ ይነቃቃል። አሪፍ ሙድ ላይ ልታረጉት ትችላላችሁ ማለት ነው። ስለዚህ ያን ሰው በአሪፍ ቃላቶች በመናገር እንደምትወዱት እንደምታፈቅሩት ብቻ ያን ሰው ያስደስተዋል ብላችሁ የምታስቡትን ነገር በሙሉ በመናገር ስሜቱን እንድታነሳሱ ትችላላችሁ ማለት ነው። እና ይህንን በምታደርጉበት ጊዜ ግን በጣም ተጠንቀቁ። እመንም የምላችሁ በጣም ፍቅራችሁ ይጠነከራል በጣም ማለት ነው። ስለዚህ ይህንን ማድረግ እንዳትረሱ ማለት ነው። በሶስተኛ ደረጃ ደግሞ የተቀመጠው ወጣ ያሉ ቪዲዮዎችን መላላክ። ይሄ ማለት በጣም ወጣ ያሉ ቪዲዮዎችን ሳይሆን ለምሳሌ የተጫወትሽ ሊሆን ይችላል፣ ወይንም አንተ የተጫወትክ ለየት ያለ ቪዲዮ፣ ወይንም ሁሌ በስልክ ማውራት ብቻ ላይሆን ይችላል። ደስተኛ ስትሆኑ ያለውን ቪዲዮ፣ ቤት ውስጥ ስትሰሩ ወጣ ያሉ ቪዲዮዎች አሉ። አዲስ ነገር ናቸው ብላችሁ የምታስቡትን ቪዲዮ ስትጨፍሩ ለዛ ሰው ይሄ በጣም የሚገርም ነገር ነው፣ በጣም ማለት ነው ለርቀት ፍቅር። ስለዚህ
ያን ሰው ስሜቱን በጣም ታነቃቁታላችሁ ማለት ነው። ስለዚህ ይህንን ማድረግ እንዳትረሱ፣ ወጣ ያለ ቪዲዮ በመላክ ማለት ነው። አዲስ ነገር በማሳየት የዛን ሰው የወሲብ ትኩረት ሙሉ በሙሉ ትወስዱታላችሁ። የዛን ሰው ትኩረት ወሰዳችሁ ማለት ደግሞ ሙሉ ስለ ወሲብ እንዲያስብ አደረጋችሁት ማለት ነው። ለምንድን ነው ስለ ወሲብ እንዲያስብ ማድረግ ያለብኝ? ጥቅሙ ምንድን ነው ካላችሁ ፍቅራችሁ መቀዝቀዝ የለበትም ማለት ነው። አሁን እንደዚህ ብዬ ሲነግራችሁ ተራ ነገር ሊመስላችሁ ይችላል። ነገር ግን ወሲብ በህይወታችሁ ትልቅ ቦታ ስላለው አይሆነን ማለት ነው። ስለዚህ ወጣ ያለ ነገር ስለማትገናኙ በጣም ስለምትነፋፈቁ የግድ እንደዚህ አይነት ነገሮችን ማውራት መቻል ይኖርባቸዋል። በኋላ ከገባችሁበት በኋላ ግራ እንዳንገባችሁ ከአሁኑ መነጋገር እና መተያየት በደንብ ስለሚጠበቅባችሁ እንደዚህ አይነት ነገር ማድረግ እንዳትረሱ ማለት ነው። ብዙ ሰዎች እንግዲህ አበሻዎች በተለይ እንደዚህ አይነት ነገር ሲወራ በጣም ነው የሚደብራቸው። እንደዚህ አይነት ነገር ትምህርት ሲሰጥ በጣም ነው የሚደብራቸው። ነገር ግን ፈረንጆች አይታችሁ ከሆነ ብዙ ብር የተከፈላቸው ነው ይህንን ስራ የሚሰሩት ማለት ነው። ምክንያቱም ስለ ትዳር ማወቅ በጣም ትልቅ ነገርና ግዴታ የሆነ ነገር ነው። ስለዚህ እናንተ እንደዛ አይነት ነገር በነፃ ስላገኛችሁ ብቻ ሊደብራችሁ አይገባም ማለት ነው። እና ይህን ነገር ማስተካከል የግዴታ ይጠበቅባቸዋል ማለት ነው። የመጨረሻ የሚሆነው በስልክ ስታወሩ እንደምትወደው ወይም እንደምትወጂው መናገር ማለት ነው። በመናገር ብቻ ሳይሆን በተግባር ማሳየት መቻል ነው። ይህ በጣም በጣም ፍቅራችሁን ሊለውጥና የወሲብ ስሜታችሁን በጣም ከፍ ሊያደርጉ የሚችሉ ነገሮች ናቸው። ስለዚህ እንደምትወደው እና እንደምታፈቅሪ ንገሪው፣ አንተም እንደምትወዳት ንገራት። እመነኝ፣ በዛን ሰዓት ለአንተ ያላት ነገር ሙሉ በሙሉ እየጨመረ ነው የሚሄደው ማለት ነው። ስለዚህ እንግዲህ እስከምትገናኙ ድረስ በፍቅር እና አሪፍ ቃላቶች በመነጋገር አሪፍና የተሻለ ብዙና የተሻለ የወደፊት ትዳር ሊኖራችሁ እንንን ማድረግ አለባችሁ ማለት ነው። ስለዚህ በርቀት ፍቅር ላይ ያላችሁ እንግዲህ ተገናኝታችሁ ማድረግ ስለማትችሉ እነዚህ ነገሮች በመጠቀም ከዛ በኋላ ስትገናኙ ሁሉም ነገር ትፈጽሙታላችሁ ማለት ነው። እስከዛን ድረስ ግን እንደዚህ እያደረጋችሁ ያ ሰው ከእናንተ እንዳይድርቅ በማድረግ አሪፍ ጊዜ ማሳለፍ ትችላላችሁ ማለት ነው። ይህን ግን የምታደርጉት ለምትወዱት ሰው ብቻ ነው እንጂ ለማትወዱት ሰው በጭራሽ መሆን የለበትም ማለት ነው። እንግዲህ ይህ ቪዲዮ እስከ መጨረሻው ስላዳመጣችሁ እጅግ አድርጌ አመሰግናችኋለሁ። እንግዲህ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ ማለት ነው። ቻው።